በአንድ በኩል በዩቲዩብ ታሪክ ውስጥ ታይቶ የማይታወቅ ግዙፍ ዲጂታል ኢምፓየር የገነባ እያንዳንዱን የቪዲዮ ሰከንድና የተመልካችን ባህሪ በሂሳብ ቀመር የሚያሰላ በጥንቃቄና በስትራቴጂ የሚሄድ መሪ አለ። በሌላ በኩል ደግሞ ትርምስን፣ ያልተገራ ጩኸትን፣ ድንገተኛ እብደትንና ፍጹም ያልተቀነባበረ ስሜትን ወደ መዝናኛነት የቀየረ ቀጣይ እርምጃው የማይገመት የላይቭ ስትሪም ንጉስ አለ። እነዚህ ሁለት ተቃራኒ ዓለማት መቼም ሊገናኙ እንደማይችሉ የመስመር ላይና የገሃዱ ዓለም ያህል የተለያዩ አካላት ይመስሉ ነበር። ነገር ግን የዘመናችን የኢንተርኔት ባህልና የዲጂታሉ ዓለም አልጎሪዝም እነዚህ ሁለት ተቃራኒ ዋልታዎች በአንድ መስመር ላይ እንዲገናኙ አደረጋቸው። የዓለማችን ትልቁ ዩቲዩበርና የኢንተርኔት እብድ መለያ የሆነው ዳረን ዋትኪንስ እንዴት የዓለምን መገናኛ ብዙሃን ያስገረመ የጋራ መድረክ ሊፈጥሩ በቁ? ሚስተር ቢስትና አይሾስፒድ። እነዚህ ሁለት ስሞች በአሁኑ ሰዓት በዓለም አቀፍ የሶሻል ሚዲያ መድረክ ላይ እጅግ ግዙፍ ተጽዕኖ ያላቸው የስኬት ማማዎች ናቸው። አንደኛው በሚሊዮን የሚቆጠር ዶላር በማውጣት ወራት የሚወስዱ ታላላቅ ቪዲዮዎችንና ውድድሮችን በጥንቃቄ በማዘጋጀት የቪዲዮ ጥራትንና ተመልካችን መሳብ ወደ ተሳካ መንገድ ያደረሰ የኢንዱስትሪ መሪ ነው። ሁለተኛው ደግሞ ምንም አይነት አስቀድሞ የተዘጋጀው ስክሪፕት ወይንም እቅድ ሳይኖረው በክፍል ውስጥ ሆኖ ካሜራውን በማብራት ብቻ በሚሊዮኖች የሚቆጠሩ ሰዎችን በቀጥታ ስርጭት ወይንም ላይቭ ስትሪም ላይ የማስደንገጥ የማሳቅና የማስጮህ ተፈጥሯዊ ተሰጥኦ ያለው ወጣት ነው። የእነሱ በህዝብ ፊት መታየትና በተለያዩ ቪዲዮዎች ላይ አብሮ መሳተፍ መጀመሪያ ላይ ለአድናቂዎች ትልቅ ግርምት ነበር። እንዴት ሚስተር ቢስት የቪዲዮቹን ጥራትና ስልታዊ አካሄድ ጠብቆ ለማቆየት የሚፈልግ ሰው እንደ አይሾስፒድ ያለን ተለዋዋጭና አንዳንዴም አደገኛ ሊሆን የሚችልን ሰው ወደ ራሱ ዓለም ሊጋብዝ ቻለ የሚለው ጥያቄ የብዙዎች ነበር። ይሄ ግንኙነት እንዴት ተጀመረ? ከጀርባ ያለው እውነታ ምንድነው? እውነተኛ የጓደኝነት ትስስር ነው ወይንስ በሚገባ የታሰበበት የዲጂታል ቢዝነስ ስትራቴጂ? ዛሬ ከወሬዎችና ከግምቶች በራቀ መልኩ በአደባባይ ያሉትን መረጃዎችና እውነቶች መሰረት በማድረግ የኢንተርኔት ዓለምን ትልቁን ወዳጅነት በጥልቀት እንመለከታለን። የእነዚህን ትስስር ሚስጥር ለመረዳት መጀመሪያ ሁለቱ ፈጣሪዎች ወደ ዝና ማማ ላይ የወጡበትን ፍጹም የተለያየ መንገድ መመልከት ያስፈልገናል። ጂሚ ዶናልድሰን ወይንም ሚስተር ቢስት የዩቲዩብን አልጎሪዝም ለመስበር ከ10 ዓመታት በላይ የለፋ ሰው ነው። እያንዳንዱን የቪዲዮ ተምብኔል ምስል፣ የቪዲዮ ርዕስ እና የመጀመሪያዎቹን 10 ሰከንዶች እንዴት ሰዎችን ማቆየት እንዳለባቸው በማጥናት ህይወቱን የሰጠ የሳይንስ ሊቅ ያህል ነው። የእሱ ዓለም የትዕግስት፣ የስትራቴጂ፣ የከፍተኛ በጀትና የድርጅታዊ መዋቅር ውጤት ነው። ሚስተር ቢስት ቪዲዮዎቹን የሚያዘጋጀው ለተወሰነ ስብስብ ሳይሆን ከመላው ዓለም ለተወጣጣ ከህፃናት እስከ አዋቂ ለሚገኙ ለብዙ ተመልካቾች ነው። ስለዚህ የሱ ይዘቶች ፍጹም ጥራት፣ ስልታዊና ቁጥጥር የሚደረግባቸው ናቸው። በሌላ በኩል ደግሞ አይሾስፒድ የመጣበት ዓለም ከዚህ ፍጹም ተቃራኒ ነው። ስፒድ ወደ ዝና ማማ የመጣው በኮቪድ-19 ወረርሽኝ ወቅት በቤት ውስጥ ሆኖ የቪዲዮ ጌሞችን በቀጥታ በመጫወት ነበር። የሱ መለያ ባህሪ ቁጥጥር የሚደረግበት ስራ አይደለም፣ ይልቁንም ፍጹም ያልተገራ ድንገተኛና ስሜታዊ መሆን ነው። ስፒድ ሲሸነፍ ይጮሃል፣ የቤቱን ዕቃ ይሰብራል፣ ካሜራው ፊት ይዘላል፣ እንደ ውሻ ይጮሃል። ይሄ ባህሪው ምንም አይነት ማጣሪያ ወይም ፊልተር የሌለው የወጣቶች ባህል ነጸብራቅ ነበር። ስፒድ ለቪዲዮቹ ወራት አይወስድበትም። የሱ ስኬት የሚወሰነው በዛያች በቀጥታ ስርጭት ላይ በሚያሳያት እውነተኛና አስገራሚ ጉልበት ላይ ነው። እነዚህ ሁለት ፈጣሪዎች የዩቲዩብን መድረክ በሁለት የተለያየ ዋልታ መርተውታል። አንደኛው የተቀነባበሩ ቪዲዮዎችን በበላይነት ሲይዝ፣ ሁለተኛው ደግሞ የቀጥታ ስርጭት ወይንም ላይቭ ስትሪሚንግን ዓለም በአጭር ጊዜ ውስጥ ተቆጣጥሯል። ይሄ የሁለት የተለያዩ ዓለማት መነሳት ወደፊት ለሚፈጥረው ትልቅ የዲጂታል ባህል መገናኛ የመጀመሪያው መሰረት ነበር። ተመልካቾች በሚስተር ቢስት ቪዲዮዎች ላይ የሚታየውን ዝምተኛና ጥንቁቅ ስልጣኔ ከአይሾስፒድ የጩኸትና የግርግር ዓለም ጋር በማነጻጸር በርካታ ቀልዶችን ይሰሩ ነበር። በአድናቂዎች ዘንድ አንድ ትልቅ ጉጉት ተፈጠረ። እነዚህ ሁለት ሰዎች በአንድ ክፍል ውስጥ ቢቀመጡ ምን ሊፈጠር ይችላል የሚለው ጥያቄ የኢንተርኔት ባህል ዋነኛው መነጋገሪያ ሆነ። የሚስተር ቢስት ቡድን ይህንን የተመልካችን ፍላጎትና የአልጎሪዝሙን አቅጣጫ ሳይመለከት አልቀረም። የዲጂታሉ ዓለም ተጠቃሚዎች በአንድ በኩል ከፍተኛ በጀት ያላቸውን የሚስተር ቢስት ቪዲዮዎችን ማየት ቢፈልጉም፣ በሌላ በኩል ደግሞ ያንን ያልተቀነባበረና እውነተኛ ስሜት ይናፍቃሉ። ሁለቱን ማገናኘት ማለት ሁለቱንም የተመልካች ፍላጎት በአንድ ቦታ ማርካት ማለት እንደሆነ ግልጽ ነበር። የኢንተርኔት ባህል ሁለቱን ግዙፍ ኮከቦች እርስ በርስ እንዲተያዩና እንዲገናኙ የመጀመሪያውን ድልድይ ሰራላቸው። በሚስተር ቢስትና በአይሾስፒድ መካከል ያለው የመጀመሪያው የአደባባይ ግንኙነት የተጀመረው ቀስ በቀስ በሚደረጉ መጠቃቀሶችና አጫጭር የቪዲዮ ሪአክሽኖች ነበር። Mr. Beast donated $1.99 through Super Chat. Big Black Monkey Boy, Big Mr. Black...
አይሾስፒድ በቀጥታ ስርጭቶች ላይ የሚስተር ቢስትን ስም በማንሳት የሱን ግዙፍ ስራዎች እንደሚያደንቅና አንድ ቀን በሱ ቪዲዮ ላይ የመሳተፍ ህልም እንዳለው መናገር ይጀምራል። ስፒድ በባህሪው ትላልቅ ሰዎችን ሲያይ ያለውን አክብሮት ወይንም ስሜት በቀጥታ የሚገልጽ በመሆኑ ለሚስተር ቢስት ያለውን አድናቆት እውነተኛ ነበር። በሌላ በኩል ሚስተር ቢስት በሰጠው አንዳንድ ቃለ መጠይቆችና አስተያየቶች ላይ የስፒድን ልዩ ተሰጥኦና በአጭር ጊዜ ውስጥ ያገኘውን ግዙፍ ተከታታይ እውቅና ሰጥቷል። One thing that Speed did really well, which I don't think he didn't manufacture, it just happened, is like his whole thing is Ronaldo is the biggest superstar in the world, and Speed really just naturally loved Ronaldo, and One Piece is one of the largest IPs in the world. And ጂምም የዩቲዩብ ተማሪ በመሆኑ ማንም ሰው ዝም ብሎ በአጋጣሚ በሚሊዮን የሚቆጠር ተመልካች ማግኘት እንደማይችል ያውቃል። ስፒድ በየቀኑ የሚያሳየው የማያቋርጥ ጥረትና ሰዎችን የማዝናናት አቅም በሚስተር ቢስት ዘንድ ትልቅ አክብሮትን አትርፎለታል። የመጀመሪያው ትልቅ የጋራ ግንኙነት የተፈጠረው ሚስተር ቢስት ስፒድን ወደ አንዱ ግዙፍ ቪዲዮ ሲጋብዘው ነበር። ይሄ ግብዣ ለአይሾስፒድ ትልቅ እውቅና ነበር። ምክንያቱም በሚስተር ቢስት ቪዲዮ ላይ መታየት ማለት ወደ ዋናው መገናኛ ብዙሃን ወይንም ሜንስትሪም ሚዲያ ላይ እንደመግባት ይቆጠራል። ለመጀመሪያ ጊዜ ካሜራ ፊት አብረው ሲቆሙ በአድናቂዎች አእምሮ ውስጥ የነበረው ጉጉት በተግባር ታየ። ስፒድ በተፈጥሮ እብደቱን ሲጀምር፣ ጂሚም በፈገግታና በጥንቃቄ ሁኔታ ይመለከተው ነበር። ይሄ የመጀመሪያ አደባባይ ግንኙነት ወደፊት ለሚመጡት ትላልቅ ስራዎች በሩን ይከፍታል። ከመጀመሪያው ግንኙነት በኋላ የሁለቱ ቪዲዮ ፈጣሪዎች የጋራ ስራዎች ይበልጥ እየጠነከሩና የኢንተርኔቱን ዓለም የሚያናውጡ ይሆናሉ። ከነዚህ መካከል ትልቁና የማይረሳ ጊዜ የተፈጠረው በሚስተር ቢስት $100,000 ውድድር ቪዲዮ ላይ ነበር። አይሾስፒድና ሌላው ታዋቂ ፈጣሪ KSI አብረው በተሳተፉበት ወቅት ስፒድ ያሳየው ከፍተኛ ተወዳዳሪነትና ያልተጠበቁ ድርጊቶች ቪዲዮውን ፍጹም ማራኪ አድርገውታል። በተለይም ስፒድ በውድድሩ ወቅት ህጎችን ለመጣስ ሲሞክር፣ በሚስተር ቢስት ዕቃዎች ላይ ሲዘልና ከጂሚ ጋር የሚያደርጋቸው ቀጥተኛ ንግግሮች በሚሊዮን የሚቆጠሩ ተመልካቾችን ስቧል። ሚስተር ቢስት ብዙውን ጊዜ ቪዲዮዎቹን የሚመራው በቁጥጥር ስር በሆነ መልኩ ቢሆንም፣ ስፒድ ግን ያንን ቁጥጥር ሰብሮ በመግባት ቪዲዮ ይበልጥ ተፈጥሯዊና አስቂኝ እንዲሆን አድርጎታል። ሌላው ትልቅ የታሪክ ምዕራፍ የሳይድሜን የበጎ አድራጎት እግር ኳስ ጨዋታ ላይ ነበር። ሳይድሜን ስላችሁ ግሩፕ ማለት ናቸው። በኬኤስአይ መሪነት በሀገራችን ፍራይዴስ 90s እንደምንላቸው ሳይድሜን የዚህ ቻሪቲ ማች አዘጋጆች ነበሩ። ሚስተር ቢስትና አይሾስፒድም በአንድ ቡድን ውስጥ ተሰልፎ ሲጫወቱ በሜዳ ላይና ከሜዳ ውጭ ያሳያቸው ግንኙነቶች በዓለም ዙሪያ ያሉ የስፖርትና የቴክኖሎጂ ገጾችን ሞልተዋቸው ነበር። ስፒድ ፍጹም ቅጣት ምት ሲስትና ጂሚ ሊያጽናናው ሲሞክር የታየበት ምስል ወዳጅነታቸው ከቪዲዮ ስራ ያለፈ መልክ እንዳለው ለአድናቂዎች ያሳየ አጋጣሚ ነበር። እያንዳንዱ የጋራ ስራቸው በሚሊዮን የሚቆጠር እይታዎችን በማምጣት በዩቲዩብ ቀዳሚ ስፍራ ይይዝ ነበር። በዚህ ደረጃ ላይ አንድ ጥልቅና ስልታዊ ጥያቄ ማንሳት ተገቢ ነው። ይሄ ግንኙነት ፍጹም እውነተኛ ወዳጅነት ወይንስ በሚገባ የታሰበበት የንግድ ትስስር? በዩቲዩብ የፈጣሪዎች ስርዓተ ምህዳር ወይንም ኢኮሲስተም ውስጥ ሁለቱንም ነገሮች ለይቶ ማየት ከባድ ነው። እውነታው ግን የሁለቱም ድብልቅ መሆኑ ነው። ከንግድና ስትራቴጂ አንጻር ሁለቱም ፈጣሪዎች ከዚህ ግንኙነት እጅግ ከፍተኛ ጥቅም ያገኛሉ። ሚስተር ቢስት የእሱን ቪዲዮዎች ይበልጥ ተፈጥሯዊ ያልተቀነባበሩና የዚህን ትውልድ ወጣት ቀጥተኛ ትኩረት የሚስቡ ለማድረግ የአይሾስፒድ ጉልበት ያስፈልገዋል። ስፒድ ደግሞ ወደ ቪዲዮቹ ሲመጣ የቪዲዮ ይዘት አስገራሚና ተለዋዋጭ ይሆናል። በሌላ በኩል ደግሞ አይሾስፒድ ከሚስተር ቢስት ጋር በመስራቱ የቪዲዮቹን ጥራት፣ የድርጅታዊ ስራዎችን ዕውቀትና በይበልጥ ሰፊ የሆነውን የተመልካች ቁጥር በቀላሉ ማግኘት ይችላል። ይሄ የጋራ ጥቅም ወይንም ሚቹዋል ቤኔፊት ትስስሩ በጠንካራ መሰረት ላይ እንዲቆም ያደርገዋል። ነገር ግን ከአደባባይ መስተጋብሮቻቸው የምንረዳው ሌላም ነገር አለ። ግንኙነታቸው ከቢዝነስ ባለፈ እንደ ታላቅ ወንድምና ታናሽ ወንድም አይነት ስሜታዊ ቁርኝት ይታይበታል። ሚስተር ቢስት በተለያዩ ጊዜያት አይሾስፒድ በተለያዩ ውዝግቦች ውስጥ በገባበት ወቅት እሱን ከመተቸት ይልቅ በአክብሮት ሲመክረውና ሲደግፈው ታይቷል። ስፒድ ገና ወጣት በመሆኑና በአጭር ጊዜ ውስጥ ትልቅ ዝና በማግኘቱ ምክንያት ስህተቶችን መስራቱ አይቀሬ መሆኑን ጂሚ ይረዳል። እሱን ወደ ትላልቅ ፕሮጀክቶቹ በመጋበዝ የሥራ ባህልን እንዲማርና ራሱን እንዲያሻሽል እድል ይሰጠዋል። ስፒድም ቢሆን በሚስተር ቢስት ፊት ሲሆን ያለውን የጩኸት መጠን በመቀነስ የበለጠ የማዳመጥና የመማር ፍላጎት ያሳያል። ይሄ የሚያሳየው ግንኙነታቸው በቁጥርና በገንዘብ ላይ ብቻ የተመሰረተ ሳይሆን እርስ በርስ በመከባበር ላይ የተገነባ እውነተኛ ቁርኝት ጭምር መሆኑ ነው። ከዚህ አስደናቂ የኢንተርኔት ታሪክ በስተጀርባ ምን አይነት ጥልቅ መልእክት እናገኛለን? ይሄ ታሪክ ስለ ሁለት ታዋቂ ሰዎች ስኬት ብቻ የሚያወራ አይደለም። ይልቁንም በ21ኛው ክፍለ ዘመን ስላለው የሰው ልጅ ትስስርና ልዩነቶች ስለማክበር ትልቅ ትምህርት ይሰጠናል። እሺ፣ ስለ ሚስተር ቢስትና አይሾስፒድ ጓደኝነት እንዲሁም ስለዚህ ታሪክ እናንተ ምን ታስባላችሁ?
ይሄ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ አግዙን። ለተመሳሳይ ጥልቅና አስተማሪ የታሪክ ዘገባዎች ቻናሉን ሳብስክራይብ ማድረግ እንዳትረሱ።